በኢየሱስ ተንተከተኩ እኮ እንዴ! አልዘፈነች፣ ባዕድ ነገር አላስተዋወቀች፣ ክፉ ካፏ አልወጣ። ኢየሱስ ስትል ቦታው አይደለም ይላል መጥቶ። አቤት ቦታው ማርያም ለማለትስ ቦታው ነው። እንደውም ቦታው አይደለም ማርያም ለማለት ኢየሱስ ለማለት ቦታው ነው። የትም ያለ ቦታው ነው አያዋለው። ለኔ መስቀል ላይ መስቀል ቦታው አልነበረም፣ የኔ ቦታ ነበር። ይሄ የኔ ቦታ ነበር። እኔ ሙሉበት ጋር መጥቶ ዋለ። እኔን ወደ ቦታዬ ሊመልስ እሱ ያለ ቦታው ዋለ። እኚህ ሰዎች ታዲያ ኢየሱስን ይወዱታል? አይወዱት። መንገድ ላይ ወንጌል ሰበከ ብለህ አስቆመ ቪዲዮ ቅረጹኝ አንዴ ሳዋርደው ትላለህ። የኢየሱስን ስብከት ይዞ ወጣ ሰው። ከዛ ምንድን ነው ስትለው ክርስቲያን ነኝ ይላል። አይደለም። ለዚህ ነው እኔ ጴንጤ ነኝ የምለው ብዙ ጊዜ። ክርስቲያን ነን ኦፍ ኮርስ፣ ይሄም ሰውየው ክርስቲያን ነኝ እያለ እኮ ነው። ስለዚህ እኔ ክርስቲያን ነኝ እንደገና ጴንጤ ነኝ፣ ክላሲክ ጴንጤ ነኝ። እለያለሁ። ክርስቲያን ካታጎሪ ውስጥ ብዙ ስላሉ አሁን ራሴን ከክርስቲያን ወደ ጴንጤ ደግሞ አሁን ክርስቲያን ነኝ ኦፍ ኮርስ አም ክርስቲያን ግን ደግሞ ጴንጤ ነኝ። ለምን? ከዚህ ሰውዬ ለመለየት ነው። ይሄ ኢየሱስ ሲባል ከሚበሳጨው ሰውዬ እዛ ካታጎሪ ውስጥ መግባት አልፈልግም። ኢየሱስ ሲባል ስኳሩን ተከተካል፣ አንተ ደሙ ይፈላል። ጴንጤን ሲያይ ይነዳል። ዘፋኝ ሲያይ ችግር የለበትም። መሀል መገናኛ ላይ በዘፈን ያበድ ባለፈው ተናግሬያለሁ። ዘራ በረሮ የሚል አዲስ አበባ የምትኖሩ ታውቃላችሁ። አዲስ አበባ የመጣችሁ ዲያስፖራ አንድ የበረሮ አለ። የኢትዮጵያ ምሁራን ተፈላስፈው ያገኙት የአይጥ መርዝ ነው። ባይዞ የኢትዮጵያ ምሁር ትልቁ እውቀቱ መርዝ ነው ያገኘው እና የኢትዮጵያ ምሁራን የቀመሙት የአይጥ መርዝ ዘራም ይባላል። የበረሮ መግደያ የአይጥ መርዝ ማለት እና መርዝ ነው ያገኙት ምሁራኖቻቸው። ይሄ መርዝ አይረብሸውም። ዘራ የበረሮ ምናምን የሚለው አይረብሸውም። ኢየሱስ ሲሉ ሁለት ወጣቶች ይናደዳል። በረሮ ሳይረብሽ ኢየሱስ ከረበሸ አጋንንት አለብህ እንጸልይልህ አለን። ቸርች ነው ዲመን ነው ዲመን ነው። ዘፈን ሳይረብሽ የሚሌም አዳራሽ የተወደዱ ወንድሞች መዝሙር ድግስ ሲያካሂዱ አይነ ከቀላ መስቀል አደባባይ ዘፋኞች መጥተው ድራፍት ተሽጦ ትውልዱ ሰንፎ ዝሙት መዳራት እዛ ቦታ ላይ ሲጨፈር አድሮ ጴንጤ ወጥቶ መስቀል አደባባይ ላይ ይዘምር ሲል ስኳር ከፍ ካለ የኢየሱስ ጠላት ነህ። አም ሶሪ ቱ ሴይ ዲስ ኢየሱስን አትወደው ደግሞ ይመጣል። አማርኛውን አሰማምረው እናውቀዋለን 3000 ዓመት ስበከው እሱና ወአሰብኩ ወአታሰብኩ። ከዚህ በኋላማ እኛ ስናወራ ራሱ ኮመን ግራውንድ ኢየሱስን ትወዳለህ አትወድም ብለን ነው ከእናንተ ጋር ራሱ ዲቤት ራሱ መግባት ከቻልን ራሱ ምንገባው ጌታ ኢየሱስን ግን ትወደዋለህ ብለን ነው ጀምረን ነው የምናወራው። ከዚህ በኋላ እዚህ ያላችሁ ዲቤት የምትገቡ ጴንጤዎች ጠይቃችሁ ግቡ። እሺ ኢየሱስን የማይወድ መንፈስ መጥፎ ነው። ቡዳ መንፈስ የተመታ ነው። ዲቤት የምትገቡ ወንድሞች እህቶች ጠይቁ። እሺ መጀመሪያ ከየትኛውም ሰው ጋር ስገቡ እኔ የምልህ ኢየሱስን ትወደዋለህ ብላችሁ ጠይቃችሁ ግቡ። እሺ ሃሃ ይሄ ምን ጉድ ነው? እኔ ኢየሱስን ካልወደደ አይወደኝም። ሲጀመር አይወደደኝ። ሰው እኔን ከወደደ በኢየሱስ ምክንያት ይወደደኝ፣ ከጠላኝ ኢየሱስ ስላልኩ ይጥላኝ። ተስፋ የለኝም እኔ ከኢየሱስ ውጪ መሄጃ የለኝም። እኔ ተናግሬያለሁ። እናንተ ጴንጤዎች፣ የተወደዳችሁ ጴንጤዎች በምድር ዙሪያ ያላችሁ እናንተ የምድር ጨው፣ እናንተ የክርስቶስ ኢየሱስን ወንጌል በመስበክ ይችን አልጫ ለምታጣፍጡ እናንተ በህይወትም በእውነትም የክርስቶስ ኢየሱስን ወንጌል በመስበክ እየኖራችሁ እየለፋችሁ ያላችሁ በምድር አቅጣጫ ሁሉ የምትገኙ የተወደዳችሁ ጴንጤዎች ተስፋችሁ ኢየሱስ ብቻ ነው። የለንም ተስፋ ሌላ የለም። ተስፋ የለንም። ሮጠን መተናል፣ እሱ ጋር ተደብቀን ቀርተናል። አየ ክርስቲያን ማለት ሳይኮሎጂካሊ ጥሩ ትሪት የተደረገ ሰው ማይቅም ማይጠጣ ሰው ብቻ አይደለም። ክርስቲያን ማለት አሉ እኮ ማይቅም ማይጠጡ በጣም ጃይንት የሆኑ ግን ኢየሱስ ሲባል ስኳራቸው ከፍ የሚል ክርስቲያን ማለት ማይቅም ማይጠጣ ብቻ አይደለም። ክርስቲያን ማለት ዓለም የሚጠላው ዓለምን የሚጠላት የኢየሱስ ተከታይ ማለት ነው። ባይዘው ሲምፕል ዲፊኒሽን። ክርስቲያን ማለት ሳይኮሎጂካሊ ጥሩ ትሪት የተደረገ ሰው አይደለም። ዓለምን አጥብቆ የሚጠላ ዓለምም የምትጠላው የኢየሱስ ተከታይ። ለምን? ኢየሱስ ለዓለም ጀርባዋን ሰጥቶ አንተ ፊትህን አትስጥ ጥርስህን ነው የምታወልቅልህ ብዬ በተደጋጋሚ ተናግሬያለሁ። ኢየሱስ ጀርባ ለሰጠ ዓለም ፊት ይሰጣል? ነውር ነው፣ አይሰጥም። ኢየሱስ ጀርባውን ነው የሰጠው።
እኛስ ጀርባችንን ሰተን ኢየሱስ መስቀል ተሸክሞ ሄዶ እኛም በየራሳችን መስቀል ተሸክመናል። የዚህን ዓለም ኃጢአትና ክፋት ምንክድበትን በጽድቅ ምንጨክንበትን መስቀል ተሸክመናል እና ወደ ሞት ነው የምንሄደው። ክርስትና መጨረሻው ምንድነው? ይገሉናል እና ሞት ለኛ ድልድይ ነው፣ ወደ ጌታ መሄጃ ነው። ጳውሎስን በብዙ አስፈራሩት፣ በእስር አስፈራሩት፣ በስደት ከዛስ ጳውሎስ ምን ቢል ጥሩ ነው? እንገላለን ሲሉ ሊሄድ አለ እናፍቃ እንደውም ሄዳለሁ አለ። አንተ ጴንጤ ማይ ጴንጤ ፒፕል እኮ ምን ደስ እንደሚል ታውቃለህ? ቤካ እኔ ስሞት ራሱ የሚዘምሩት መዝሙር ሄደ ወደ አምላኩ እኮ ነው የሚሉት። ወየው ለኔ ምናምን ለኔ ወየው ለኔ አይዘመርም ለኔ ባይ ድሮ ቢሆን ወየው በስራው የት ይሆን መግቢያው ነው የሚለው። ማይ ጴንጤ ፒፕል አሁን እኔ ከልትው ብላውን ብሞት ይላል መሰለ ወደ ረፍቱ ገባ ይላል። ከበሮውን ይዞ እንዳልቅ አንቀላፋ ይላል። ከዛ ሄደ ደስ ሲል ኮንፊደንስ የሆነ ምን አይነት ኮንፊደንስ የሆነ ሃይማኖት ነው በእናትህ። ተመችቶኛል የክርስትና ጌታ። ስማ እኔ ጴንጤነት ተስማምቶኛል ጌታ ማለት ተመችቶኛል። እንደዚህ ተንጋልዬ እዚህም እዛም የተመቸን እዚህም እዛም እዚህ በፍጹም ሰላም ነው የምኖረው። ዓለም ይታወቃል። አስበው እግዚአብሔር ከስንት ነገር እንደታደገኝ። አሁን ጠቅላላ እየተለቀሙ የሚገቡበት ሰዓት ነው። እግዚአብሔር ጠበቃ። አሁን ክርስቲያን ባለው እንደ ድሮ ብሎ ተንቀሽ ልጅ ይሄኔ ከስንቱ ጋር ተናክሰም ወንጌል ለመስራት አለቀ። ኢየሱስ ጌታ ነው። ያስመለጠን ብዙ ነው። ጌታ ይባረክ። በጣም ነው የምወዳችሁ። እራት ልበላ ነው። ማንኛውም ጴንጤ ምግብ መብላት አለበት። ባይዘ ወንጌል ስለምንሰብክ ኢነርጂ ብዙ እንትን ስለምንም መብላት አለብን። እኛ ታውቃለህ ብንበላም ለወንጌል ነው እኮ ባይዞ ጴንጤ ስማ፣ እግዚአብሔር ስማ፣ ቤካ ጴንጤ ምግብ ቢበላ ራሱ እኮ ለወንጌል ለመስበክ ኃይል እንዲሆነ ነው። ስለባው ብዙ ኢነርጂ ምንም ነገር ለእግዚአብሔር ክብር የምናደርግ ጸዴ ህዝቦች እኮ ነው። በልተን ለክብር እንቁም ምን ማለት መሰለ? ወንጌል እንስበክ እኮ ነው። እና በልተን ለክብር እንቁም። ታዲያ ስጋና ደም መንግስተ ሰማያት አይገባም እና ጥሬ ስጋ በልተን ጌታ በላኝ ለማለት ብቻ አይደለም እኮ። በልተን ለክብር እንቁም ምን ማለት መሰለ? ኢነርጂ ሲጨመርልን ለስጋችን ድካም እንዳያገኘን ለመንፈሳችን መንፈስ ቅዱስ ጥንካሬ ይሰጠናል ነው እኮ። በረሃብ ምክንያት ሰው ረሃብ ክፉ ነው። ታውቃለህ ኤልያስን ታውቃለህ? መጽሐፍ ቅዱስ ላይ ከአባቶቼ ያልበልጥም ውሰደኝ አለና ቁራ መጣና ምግብ አበላው። መልአክ ቀሰቀሰውና ብላ አለው። በልቶ ተኛ ሚላም በባል ለካ ረሃብ ነው መጀመሪያ ነጫነጨው። ልክ ከበላ በኋላ እንቅልፍ ወሰደ። ምግብ ጥሩ ነው ለማ አንዳንድ ሰዎች ለካ የሚጮህብህ ብሉ፣ እሺ ብሉ፣ ምግብ ብሉ፣ በስነ ስርዓት ተመገቡ፣ በልታችሁ ለወንጌል መስክሩ። ጊዜ የለንም። በጣም የምትወዱት ሰው ካለ ደውላችሁ እስቲ ቆይ አንድ ነገር ባለፈው ምቺ ነገር አድርጌያለሁ። እዚህ ያላችሁ 400 ጴንጤዎች አንድ ቁጥር ጻፉልኝ እስቲ። ለሆነች ነገር ፈልጊያችሁ ነው። እኔ ጌታን እመኑኝ፣ እኔ እናንተን በጣም ነው የምወደው። ሌላ ነገር አላስደርግም። እኔ ጴንጤ ነኝ። አንድ ቁጥር ጻፉ። አይዟችሁ፣ ለምርጫ ምናምን አይደለም። አንድ ቁጥር ጻፉ። እሺ፣ ኢትዮጵያ ያላችሁ በተለይ እንዲህ ያርጉልኝ። ጌታን የማያውቅ ሰው ጓደኛ ካላችሁ እስቲ አሁን ቴክስት አድርጉለት። ጌታ ኢየሱስን ተቀበል ምናምን ብላችሁ ወንጌል በቴክስት መስክሩለት እስቲ። ዝም ብላችሁ ዘመድ የላችሁም፣ ጓደኛ የላችሁም፣ አብሯችሁ የሚውል የሚያመሽ ጌታን ማያቅ ግን የእናንተ ፍሬንድ የሆነ ወይ ከዘመድ መካከል ወይ ቴክስት አድርጉለት እስቲ። ጌታ ሊመጣ በደጅ ነው፣ ጌታ ኢየሱስን ተቀበል እስቲ። ቴክስት አድርጉለት እስቲ፣ በስልካችሁ ይኸው አድርጉለት እስቲ ቴክስት አድርጉ። ከዛስ እዚህ ያላችሁ 414ታችሁም ቀጥታ ፌስቡክ አካውንታችሁ ላይ ገብታችሁ ኢየሱስ ጌታ ነው ብላችሁ ፖስት አድርጉ። ወንጌል መስክሩ። በቃ ይሁን፣ ጀምር እስቲ እንጀምር። ቤካ ጀምር። ካንተ ወንጌል ፌስቡክ ላይ ግባና ኢየሱስ ጌታ ነው ብለህ ፖስት አድርግ። እዚህ ያላችሁ 400 ዛሬ እስቲ ምን አገኙኝ ጴንጤዎች ምን ነካቸው ይባል 421 ጴንጤዎች ቀጥታ ፌስቡካችሁ ላይ ሄዱና ኢየሱስ ጌታ ነው ብላችሁ ፖስት አድርጉ። ከዛ ቴክስት ላኩ። ጌታን ለማያውቅ ለምታውቁት ለቅርብ ሰው ካለ ወንጌል ያልሰማ ያልመሳከራችሁለት ሰው ካለ ቀጥታ በስልክ ቴክስቱ ወይ በቴሌግራም ወይ በዋትሳፕ ሜርሲ አንቺም ኢትዮጵያ መታቀው ዳግዬ የምታውቀው ጌታን ያልተቀበለ ሰው ካለ ፌበል ቴክስት አድርጉ። ጌታ ኢየሱስ ክርስቶስ ስለ ኃጢአት ሞቷል፣ ጌታን ተቀበል በሉና ቴክስት አድርጉለት። ወንጌል መስክሩ። ከዚሁ ጀምሩ። ኃላፊነትን ተወጥቻለሁ። የዛሬን ጌታ በእኔ አድሮ ተናግሯል። ከኔ የሆነ አንዳች የለም። በንግግሬ መሀል ስህተት ከተገኘ ኃላፊነቱን ይወስዳለሁ። ንግግሬ ልክ ከሆነ መንፈስ ቅዱስ ክብር ይሁንለት። እሱ ነው የተናገረው። ኢየሱስ ጌታ ነው። እወዳችኋለሁ። እንደ ማንኛውም ጴንጤ ምግብ ልበላ ነው። እንደገና መሀል ቦሌ ላይ ነው ወክ የምናደርገው። አይዟችሁ፣ አትፍሩ። አይዟችሁ፣ ኢየሱስ የሚባል አምላክ ነው የሚጠብቀን። ቀላል ሰው እንዳልመስላችሁ። እኛ ጴንጤዎች ጠባቂያችን ኢየሱስ ነው። ወደዚህም ወደዛም እሱ ነው ያለን። ተስፋችን እሱ ነው። እሱን ተመክተን እሱን ተደግፈን እንወጣለን። እሱን ተማምነን እንሰብካለን። እሱን ተማምነን እንበላለን። እሱን ተማምነን እንጠጣለን። እሱን ተማምነን እንተኛለን። እሱን ተማምነን እንነሳለን። ምክንያቱም እንቅልፍ ባይዘው ጴንጤ ለእንቅልፍ ጥቅስ እንዳለው ታውቃለህ። ለወዳጆቹ ጣፋጭ እንቅልፍ ይሰጣል። ሚና አንብበሃል? ቤካ አንብበሃል?
ምን ተኛው? እሱ ጣፋጭ እንቅልፍ ሰጥቶን ነው። እሺ ጥቅስ አለ ባይዘው ለወዳጆቹ ጣፋጭ እንቅልፍ ይሰጣል። ስለ ምግብ ራሱ ጥቅስ አለ እንዴ። ምንድነው መዝሙረ ዳዊት ላይ ተድላን ያየ እህልንም የቀመሰ ማን ነው ይላል እግዚአብሔር። ብቻኛ በጥቅስ ነው የምንኖረው ማለት ነው። እወዳችኋለሁ። በቃ ፍሬክስ ቻው። እግዚአብሔር አምላክ ሀብሴ ባርክ ጸጋ ያብዛልህ።